የሰዓቱን ሰበር ዜና እየቀረበ ያለው ቻናሉን ፎሎ በማድረግ ዜናውን አብረን እንከታተል። በህገ ወጥ መንገድ ወደ ኬንያ የገቡ 44 ኤርትራውያን ስደተኞች መያዛቸውን ፖሊስ አስታወቀ። በህገ ወጥ መንገድ ኬንያ የገቡ 44 ኤርትራውያን ስደተኞች በምዕራባዊ የአገሪቱ ክፍል መያዛቸውን ፖሊስ አስታወቀ። ንጎማ በተባለው የኬንያ ግዛት ትናንት እሁድ ጥቅምት 23 2018 ዓ.ም የተያዙ ስደተኞች ቲሚቢሊ በሚባለው ገጠራማ መንደር በሚገኘው የአንድ ግለሰብ መኖሪያ ውስጥ በቁጥጥር ስር መዋላቸውን የፖሊስ መረጃ ይጠቁማል። ንጎማ ግዛት ኤርትራውያን ስደተኞች ከኢትዮጵያ ወደ ኡጋንዳና ከኢትዮጵያ ወደ ኬንያ የሚተላለፉበት መስመር ነው። ስማቸው ያልተጠቀሰ የዓይን እማኞች እንዳሉ ስደተኞቹ ትናንትና ጠዋት በወታደራዊ ተሽከርካሪ ወደ አካባቢው ደርሰዋል ብለዋል። ኤርትራውያኑ በቢርጋርደር ፖሊስ ጣቢያ የተያዙ ሲሆን ምርመራ ተደርጎባቸው ፍርድ ቤት እንደሚቀርቡ ተገልጿል። በኤርትራ ያለውን አፈናና ጭቆና የሚሸሹ ስደተኞች ከዚህ ቀደም በሱዳን በኩል ያልፉ የነበረ ቢሆንም በሱዳን ውስጥ በተቀሰቀሰው እርስ በእርስ ጦርነት ምክንያት ይህንን መንገድ መጠቀም አልቻሉም።